ሰላም ጤና ይስጥልኝ የኪያቱ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ለኪያ ቲዩብ ፋሚሊ አዲስ ከሆናችሁ ላይክ እያደረጋችሁ እንዲሁም ደግሞ ሼር እና ሰብስክራይብ ኮሜንት እየሰጣችሁኝ ይሄን ቪዲዮ ለብዙ ሰው እንዲደርስ አድርጉልኝ ማለት ነው። እንግዲህ ዛሬ ደስ በሚል ቪዲዮ ነው ወደ እናንተ መምጣት ችያለሁኝ። አስደሳች ዜና ይኸው ምንድነው በ24 ሰዓት ውስጥ እንዴት ዩቲዩብ ሞኔታይዚንግ እንደሆነ ለእናንተ ቢያንስ ከጠቀማችሁ ብዬ ለእናንተ ሼር ማድረግ ፈለኩኝ። እንግዲህ በዚህ ሂደት ውስጥ ብዙ ነገሮች ፈታኝ ነገሮች አሉ። ምንስ ቀድመን ምን መዘጋጀት እንዳለብን ወይም ደግሞ ላሉን ችግሮቻችን እንዴት ነው መፍትሄ ሊሆን የሚችለው ምንድን ነው? ለምሳሌ ያክል ብዙ ጊዜ እኔ ላይፍ በምገባበት ሰዓት ላይ ምንም አይነት ርዕስ አልጽፍም፣ ምንም አይነት ነገር ታምኔል አልሰራም ነበር እና ጸጥ ብዬ በደፈና እገባ ነበረ። ያ ነገር ደግሞ በጣም ሰዓታችሁን ሉዝ ነው የሚያደርገው። የእውነት በጣም ሰዓታችሁን ይሻማባችኋል እና በተቻለ መጠን ምንድነው ታምኔል እየሰራችሁ ርዕስ እየሰጣችሁ ዲስክሪፕሽን እየጻፋችሁ ብትሄዱ የተሻለ ነገር ነው። ለምን ለምሳሌ የሆነ ነገር ጉዞ ስንጀምር ምን ደርስ አይመስለንም አብዛኞቻችን ከኔም ጭምር ማለት ነው። ግን መድረሳችን አይቀርም። የዛኔ የደረስን ቀን ግን ብዙ ዋጋ ያስከፍለናል። ሌላው ደግሞ አንዳንድ ጊዜ ማለት ነው ስንጠራ ክፍት አድርገን እንሄድና ምንም አይነት ድምፅ አናስገባም እና ይሄም እሱን በጣም ጥንቃቄ ማድረግ ያስፈልገናል። ምናልባት ካለ ከስራ ጫና ሁኔታ ወር ደግሞ የራሳችን የሆነ ወይ የተዘጋጀን ነገር ወይ ርዕስ ወይም ደግሞ ተመልካች ምናምን ስናጣ ክፍት አድርገ ነው እንሄዳለን እና ምንም ድምፅ ከሌለ መፍትሄው ምንድን ነው? ኮፒራይት የሌለውን በክላስ ካላጀባችሁ ያንን ነገር ዝም ከሚል በክላስ ጋር ቢሆን የተሻለ ነው ማለት ነው። እንግዲህ አንደኛ ለዚህ ማለት ቶሎ እንትን የሚለው አንዳንዴ ይሄ ከካሜራ ጀርባ ሆነን የምንገባ ነገሮች አሉ አይደለ? ለምሳሌ ፎቶ አስቀምጠን ስንገባ፣ አበባዎችን አስቀምጠን ስንገባ፣ የተለያዩ የሰዎችን ፎቶ አስቀምጠን ስንገባ የሆነ ብዥታ ይፈጥራል። ይህም ሆነ ያ ከሞላ ጎደል ደግሞ ምንድነው እንደዚህ ፌስ ቱ ፌስ ብንወጣ የተሻለ ነው። እውነቴን ነው የምላችሁ የተሻለ ነው። ለምን እንደሆነ ታውቃላችሁ? ለኔ እየጠቀመኝ ይሄ ነው። ምናልባት ያለን ሁኔታ እንደዛም ላይመቸን ይችላል ሳይሆን በጣም አይመቸንም ብዙ ጊዜ ማለት ነው። ለምን ያለነው ሰው ቤት ነው፣ ሰው ሀገር ስንሰራ ትንሽ የራሳችን የሆነ ታይም የለም። እንግዲህ ታይማችንን የምንጠቀመው ምናልባት የራሳችን የእንቅልፍ ሰዓት እያቃጠልን ከተጠቀምን እንጂ እንደዚህ የራሳችን የሆነ ከገባ ወጣ በስተቀር የራሳችን የሆነ ሰዓት ስለሌለን ያ ምንድነው በፎቶ እንድንገባ በአበባ እንድንገባ ያደርገንና አፕላይ በምናደርግበት ሰዓት ላይ ደግሞ እሱ ትንሽ ተጽዕኖ አለውና እናንተ ቢቻላችሁ ይሄንን ብታደርጉ፣ ለምሳሌ ካሜራ ፊት ለፊት በሚመቻችሁ ሰዓት ላይ እንደዚህ በካሜራ ብትወጡ። እኔ እንኳን እግዚአብሔር ይመስገን እድሜ ለጓደኞቼ ቀስ በቀስ ነው የተለማመድኩት። እንግዲህ እንትን በሂደት ነው። ለምሳሌ አንድ ህፃን ልጅ እንደተወለደ በእግሩ እንደማይሄድ ሁሉ ሂደቶች አሉት። ዳዴ ይላል እንደዛ ይልና ትልቅ የሆነ ጀስት አንድ ነገርም ደግሞ በራሳችን ላይ ሊያድግልን እንድናዳብር የምንፈልገው ነገር ያ ነገር ምንድን ነው? ለምሳሌ የንግግር ክህሎት ሊሆን ይችላል፣ የማንበብ ሊሆን ይችላል፣ ኦዲየንስ ፊት ቀና ብለን ማውራት መቻል ሊሆን ይችላል።
ያ ነገር የምንፈልገው አጥብቀን የምንፈልገው ነገር ላይ ሞር ትኩረት መስጠት አለብን። ሞር ትኩረት መስጠት ማለት ለዛ ነገር ለምንፈልገው ነገር ጊዜ መስጠት አለብን እና ከዛ በኋላ ግራጁዋሊ ቀስ በቀስ ያን ነገር እንለማመዳለን። ምን ለማለት ፈልጌ ነው? መጀመሪያዎቹ አካባቢ እኔ በፍጹም እንትን ምንድን ነው ይሄ በካሜራ አልወጣም። በታምር በታሪክ ማለት የምታውቁ ልጆች ታውቃላችሁ፣ የጓደኞቼም አላችሁ ብዙ ነገር የምትረዱኝ የምታግዙኝ እና በካሜራ አልወጣም ነበረና ይሄን ነገር ደግሞ ቀስ በቀስ በጓደኞቼ ምክንያት እነሱ ሲያድፋብራ በጣም ምናምን እንደዛ አይነት ነገር እና ከዛ ምንድነው ትንሽ ድፍረት እየመጣ ድፍረት እያገኘሁ መጣሁ። እንግዲህ ለዚህ በ24 ሰዓት ውስጥ ሞኔታይዚንግ ለመሆን በቃ ያ ምንድነው አንደኛ ለምሳሌ ከሰው የሰው ብሎ እንትን አይላችሁም። ለምሳሌ አንዳንዴ የእይታ ከሌለን የምንጠቀማቸው ነገሮች አሉ አይደለ? የታዋቂ ሰው ፎቶ፣ የውጭ የነጮቹን ቪዲዮ፣ የነጮቹን ፎቶግራፍ፣ ተጫዋቾችን፣ ሯጮችን ምናምን እና እንግዲህ እነዛ ታዋቂ ሆኖ ፊታቸው የተለመደ ሲሆን ትንሽ እነሱ እንትን ይላሉ እና ምናልባት ደግሞ የእናንተ ፊት በተደጋጋሚ በቪዲዮችሁ ላይ በቻናላችሁ ላይ ምናልባት 80% ቢኖር ባይ ነኝ እኔ እንዳደረግኩት ከሆነ ማለት ነው። እናንተም እንደዛ ብታደርጉ ባይ ነኝ። ሞር እይታ ይኖራችሁ አይኖራችሁ አለማምዱት ካሜራውን እና ፊታችሁ ማሳየት ቢቻል የተሻለ ነው። አፕላይ ስታደርጉ ብዙ እንትን አይሆንም። አንደኛ የተወሰነም ብትጠቀሙ 80% ደግሞ የእናንተ ከሆነ የማለፍ ቻንሳችሁ በጣም የሰፋ ነው። ሌላው ደግሞ ፓርቲሲፔት ማድረግ አሁን ለምሳሌ በግሩፕ ስንሳተፍ 3 መስመር እንትጻፉ ምናምን ይላሉ አድሚኖች እና ያ ነገር አንደኛ ለዛ ሰው ብቻ ሳይሆን ለኛም ጥቅም ነው። በምንሳተፍ ሰዓት ላይ ሂስትሪ ላይ ይመዘገባል። ለምሳሌ ዩቲዩብን ዝም ብሎ እንደ መደበሪያ የሚጠቀም ሰው እና ዩቲዩብን እንደ ስራ አድርጎ የሚጠቀም ሰው እኩል እይታ የለውም። ገብታችኋል አይደለ? ያ ሲሆን ምንድነው ዩቲዩብ የራሱ ስንሳተፍ ሁሌ ይመዘገብ የለ። ለምሳሌ ግሩፕ ላይ ጥሩ አይነት ኮሜንቶችን መጻፍ መሳተፍ፣ ስንጽፍ ደግሞ ጥሩ ማለት ቪዲዮን በተመለከተ ጻፉ የሚሉት አድሚኖቹ እንትን ነው ለዛ ሰው ጥቅም ብቻ ሳይሆን ለኛም ጥቅም ነውና ቢቻላችሁ ፓርቲሲፔት ማድረግ በቃ ለምን በእንትን ላይ በዛ በሌላ ቻናል ላይ ሄዳችሁ ፓርቲሲፔት ብታደርጉ የተሻለ ነው። እምብዛም የሌላ ፎቶ አድርጋችሁ ዝም ከምትሉ ድምጽ ብታስገቡ፣ ድምጽ ምናልባት ደግሞ የማይመች አጋጣሚ ሆኖ ከተገኘ ደግሞ ክላስ ጋር ብታስገቡ የተሻለ ነው። ግን በተሻለ መጠን እንዳትረሱ። በላይቭ ላይ ስትገቡ ርዕስ መጻፋችሁን እንዳትረሱ። እሱ ወሳኝነት አለው። ሌላው ደግሞ ምንድነው ታምኔላችሁ በፍጹም ከስር መሰራት አለበት። ግድና ግድ ነው ታምኔላችሁ። ሁለተኛ ደግሞ የእናንተ ኦዲየንስ ምንድነው የሚመለከተው የሚለው ደግሞ እሱን ደግሞ ማለት ነው። ለምሳሌ ብዙ እናንተ ስትገቡ ሞር እይታ ያለውን ነገር እዛ ላይ ብትጠቀሙ የተሻለ ነው። እንግዲህ እንደ እግዚአብሔር ፍቃድ ሁላችሁ የምትሰሩት መልካም ዜና እንዲያሰማችሁ መልካም ምኞቴ ነው። እንግዲህ ይሄን ይመስላል የዛሬው እቺን የደስታ እናት ከራሴ ተሞክሮ ለማጋራት ነው የመጣሁት እና እንግዲህ እስካሁን
ስለነበረን ቆይታ በጣም ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። በርቱ በርቱ፣ ተበራቱ። ለጥሩ ነገር እግዚአብሔር ያብቃን እላለሁኝ። ሰላማችሁ ይብዛ።